ለምን ይመስልሃል አንዳንድ ሰዎች 11 ሰዓት ተነስተው ሲሰሩ ግባቸውን ሲያሳኩ በችግሮች ሳይረበሹ ረጋ የሚሉት? ሌላኛ ሰዎች ደግሞ ሲደናቀፉ በአጉል ልማዶችና በነገራቶች ሲረበሹ የምታየው? መልሱ ራስን በመግዛትና በስነ ስርዓት ላይ የተወሰነ ነው። ዛሬ ለህይወት ከሚያስፈልጉ ፓወርፉል ልማድ ከሆኑት ውስጥ ራስን ስለ መግዛትና ስለ ስነ ስርዓት እናወራለን። ራስን መግዛት ማለት ምን ማለት ነው? ራስን መግዛት ማለት ሀሳብህን፣ ስሜትህን፣ ድርጊትህን መቆጣጠር ነው። እስፔሻሊ ችግር ውስጥ በሆንክ ሰዓት። ስነ ስርዓት ደግሞ ጠለቅ ያለ ነው። ልምድ ሲሆን ማድረግ ያለብህን ወደድከውም አልወደድከውም በየቀኑ የምታደርገው ልማድ ነው። ራስን መግዛትና ስነ ስርዓት ልዩነታቸው በአጭሩ፣ ራስን መግዛት ጊዜያዊ ነው፣ ስነ ስርዓት ዘላቂ ነው። ራስን መግዛት አንዴ ኖ ማለት ሲሆን፣ ስነ ስርዓት ደግሞ ደጋግሞ ሁል ቀን ኖ ማለት ነው። ለምን እነዚህ ነገሮች አስፈላጊ ሆኑ? ምክንያቱም አለ ሁለቱም ታለንት ችሎታ ቢኖረ ምንም ትርጉም አይኖራቸውም። ህልምም ህልም ሆኖ ይቀራል። አለ ስነ ስርዓት በጥንካሬ ትጀምርና አትጨርሰውም። ራስን ሳትገዛ ደግሞ በተከታታይ እንቅስቃሴህን ታበላሻለህ። እንዴት ራሳችንን መግዛትና ስርዓት ማስያዝ እንችላለን? አንደኛ፣ በትንሹ ጀምር። በአንድ ሌሊት የሚለወጥ ምንም ነገር የለም። ከሚቀልህ ትንሽ ነገር መጀመር፣ በየቀኑ እነዛን ነገር ስታደርግ ወደ ትልቅ ይለወጣሉ። ሁለተኛው፣ ግልጽ የሆነ ለምን ይኑርህ። ለምን እንደምታደርገው እወቅ። ራስን ማነቃቃት ሊጠፋ ይችላል፣ ዓላማ ግን ይቆያል። የሚያደናቅፉውን ነገር አስወግድ። ማንኛውም እንቅፋትና መጥፎ ልማድህን ዕለት ተዕለት አንድ በአንድ አስወግዳቸው። አራተኛ፣ አዲስ ልማድ ገንባ። አዲስ ጥሩ ነገር መገንባት። ዛሬ አዲስ ጥሩ ነገር ከሰራ እነዛ ጥሩ ነገሮች በየዕለቱ የምታደርግ ከሆነ ያ ልምድ ይሆንና አዲስ ባህሪ ገነባህ ማለት ነው። አምስተኛ፣ እንቅስቃሴህን መዝግብ። ጆርናል አርግ፣ ካላንደር ላይ ጻፍ። ያሳካቸውን መዝግብ። ስኬትህንም ደግሞ በማሳካት ራስህን ሸልም። ብዙ ሰዎች ራስን በማነቃቃት ያምናሉ። ማነቃቃት ግን ይመጣል ይሄዳል። አብሮ የሚቆየው ራስህን መግዛትና ስነ ስርዓትህን ስታስይዝ ነው። በማካቬሊ እይታ ራስን መግዛት ኑሮህን በፈለግከው መንገድ ለመምራት ያስችልሃል። ራስህን መቆጣጠር አለመቻልህ ሰላምህን፣ ዕጣ ፈንታህን ለሌላ ሰው አሳልፈህ እንደመስጠት ነው። ራስህን መግዛት ማለት አንተ በተመቸ ቀን ብቻ ራስህን ማነቃቃት አድርገህ የምታይ ከሆነ እርሳው ብሏል። እንግዲህ እንደዚህ አይነት ቪዲዮዎች እንድሰራላችሁ ከፈለግ ኮመንት አድርጉ።